ርስቴ ተስፋዬ ትባላለች። የቲፒኤልኤፍ ኮሎኔል ናት። የቲፒኤልኤፍ ኮሎኔል ናት። ወልቃይት ነኝ ነው የምትለው እና በህፃንነቷ ያኔ ዳይፐር የለም ሽንት ጨርቅ በምትጠቀምበት ጊዜ ነው ጡጦ እየጠባች ህወሓትን የተቀላቀለችው። እዛው አድጋ እዛው ኮሎኔል ሆና እኔ መጣችው። ህወሓትን ስትቀላቀል ህወሓት ማለት ህዝባዊ ወያኔ ሓርነት ትግራይ ነው። የትግራይ ነፃ አውጪ ሰራዊት አባል ናት። ኮሎኔል ደመቀ ዘውዱ ትግሬ ነው። ስለዚህ የቲፒኤልኤፍ ሰው ነው። አባቱ አሁንም ትግራይ ናቸው ያሉት። ስለዚህ እሱም የትግራይ ነፃ አውጪ ግንባርን ህወሓትን ተቀላቅሎ ነው የመጣው። እንግዲህ ህወሓትን ሲከላከሉ ወልቃይት ላይ ለተፈጸመው ግፍ፣ ከወልቃይት ለተፈናቀለው አማራ፣ ጥፉ ለተነቀለው፣ በጅምላ ለታረደው፣ ለተጨፈጨበው ተጠያቂ ናቸው። እነ ርስቴ ተስፋዬም እነ ማነው ስሙ እነ ኮሎኔል ደመቀ ዘውዱ